ሰላም 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 ቤተሰቦች እንዴት ናችሁ? በያላችሁበት ሰላማችሁ ብዝት ይበል። ዛሬም በአዲስ ጉዳይ መጥቻለሁ። ከ22 ዓመታት በላይ በኋላ አርሴ ዋንጫ ወስዷል። እንኳን ደስ ያላችሁ የአርሰናል ደጋፊዎች፣ ከሀገር ውስጥም ከሀገር ውጭም ያላችሁ ኢትዮጵያውያን መላው እንግዲህ የአርሲ ደጋፊዎች ለ22 ዓመታት ጨጓራቸው ሲላጥ የወተትም ዋጋ ሲጨምርባችሁ ታግሳችሁ እስከዛሬ ድረስም ከወጣትነት እስከ እርጅና ድረስ ደግፉ ለነበራችሁ የአርሰናል ደጋፊዎች እንኳን ደስ ያላችሁ። ያ ማለት 22 ዓመታት ማለት አንድ ህፃን ልጅ ተወልዶ ኢቨን ዩኒቨርሲቲ ገብቶ ተመርቆ የሚወጣበትን እድሜ ያክል ደግፋችሁ ጨጓራችሁ ተልጦ በሽተኛ ሆናችሁ ለዛሬው ቀን እንኳን አደረሳችሁ፣ እንኳን ደስ ያላችሁ። በእውነቱ ትዕግስትን ከእናንተ ተምረናል። በእውነቱ ነው የምላችሁ። እንኳን ደስ ያላችሁ። በመላው ዓለም የምትገኙ የአርሲ ደጋፊዎች አዳርም ስትቀውጡት ነበረ። እንኳን ደስ ያላችሁ። በእውነቱ ደጋግማችሁ የምትበሉ ያድርጋችሁ። ሌላ 22 ዓመት 44 ዓመት እንደማጠብቁ ተስፋ አደርጋለሁ። በየዓመቱ የምትበሉ ያድርጋችሁ። እንግዲህ ጥሩ ነው። በእውነቱ ትዕግስትን ከእናንተ ተምረናል። እውነት የአርሲ ደጋፊ እንኳን ደስ ያላችሁ። ብዙ ጓደኞች አሉ የአርሰናል ደጋፊ፣ እንኳን ደስ ያላችሁ ማለት እፈልጋለሁ። በጣም 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 ደስ ብሎኛል። በእውነቱ ጓደኞቼ እንዲህ ደስ ብሏችሁ ስላየሁኝ እጅግ በጣም ደስ ብሎኛል። እኛም በወቅቱ ስንደሰት ነበር። አርሴን እንኳ ባልደግፍ የሌላ ቡድን ደጋፊ ነኝ። እንግዲህ እንኳን ደስ ያላችሁ ማለት እፈልጋለሁ። ቀወጥ አድርገውታል። በአገር ውስጥ ከሀገር ውጭ እስከ ትልቅ ባለስልጣናት የአርሰናል ደጋፊዎች ጮቤ ረግጠዋል። እንግዲህ ተስፋ ከሰጡት ጌታቸው ረዳ ብራቮ አርሰይ ብሏል። ሌላው ደግሞ አስተያየት የሰጠው በለጠ ሞላ ምን አለ? ማን በላ እንደዛ ብሏል። ኤኒዌይስ ነፍጠኛው ዋንጫ በላበት በያላችሁበት ሰላማችሁ ብዙ እንግሊዝ ቤተሰብ አርሲ ዋንጫ በልታለች። እንኳን ደስ ያላችሁ ማለት ይፈልጋል። ኤኒዌይስ ብራዘር ኤንድ ሲስተር እንኳን ደስ ያላችሁ ማለት ይፈልጋል። በያላችሁበት ሰላማችሁ ብዙ ደግማችሁ ትበሉ እያድርጋችሁ